ስፒድ ቴስት ብለን ሰርች እናደርገዋለን ማለት ነው። ስፒድ ቴስት ብለን ሰርች ስናደርግ ስፒድ ቴስት ባይ ኦክላ የሚለው የመጀመሪያው ላይ የሚመጣልን እነካዋለን ማለት ነው። ልክ ስነካ ምንድነው የሚያመጣልን? ይሄንን ፔጅ ያመጣልናል። ከዛ እዚህ ጋር ጎ የምትላለች በቀላሉ ጎ እንለዋለን። ጎ ስንለው አሁን እዚህ ጋር ፕሮቫይደሩ ኢትዮ ቴሌኮም ይላል፣ ከስር አይፒ አድሬስ አለው እና ሎኬሽን እዚህ ጋር ያሳየናል አዲስ አበባ የሚል እና ምን ያክል ነው እየደረሰኝ ያለው ስፒዱ የሚለውን ነገር ዳውንሎድንም አፕሎዱንም ስንት እንደሆነ በቀላሉ እዚች ጋር መተን መለየት እንችላለን ማለት ነው። በድጋሚ ለዚህ ቻናል አዲስ የሆናችሁት ሰብስክራይብ ማድረግ እንዳይረሳ እና ይኸው ስንት ነው የሚደርሰኝ? እኔ አሁን 7.19 ይደርሰኛል። እዚህ ጋር አፕሎዱም በጣም ቆንጆ ነው። 6.98 ኦልሞስት ወደ 7 ይደርሰኛል ማለት ነው። ሶ በሌላ ኦፕሽን ደግሞ ከዚህ ውጪ እንዴት ነው ቴስት የምናደርገው የሚለውን ደግሞ ሌላ በቀላሉ እዚች ጋር ሰርች ባሩ ላይ fast.com ብለን እዚች ጋር fast.com ብለን በቀላሉ ሰርች እንለዋለን። ልክ fast.com ብለን ሰርች ስናደርገው ባይ ዲፎልት ራሱ ነው ቼክ ማድረግ የሚጀምረው። ይሄኛው ደስ የሚለው ነገር ያ ነው። በነገራችን ላይ እዚህ ጋር ስፒድ ቼክ ስታደርጉ ትክክለኛ ስፒድ እናንተ ጋር የሚደርሰው ስንት ነው የሚለውን ነገር ቼክ ለማድረግ ፓስወርዱን ቀይራችሁ በራሳችሁ ፒሲ ወይም ስልክ በመጠቀም ብቻ ቼክ ብታደርጉ ሞር በጣም የተሻለ ነው። ለምን ሰው ብሮዝ ባረገ ቁጥር የምንለካው ስፒድ ስለሚቀንስብን ማለት ነው። ኤግዛክት አሁን ሌላ ሰው ስለገባበት ነው የኔ አሁን ዝቅ ያለው ከቀደሙ። ምን ልላችሁ ፈልጌ ነው፣ ትክክለኛ ስፒዱ ስንት እንደሚደርሰን ማወቅ ከፈለግ ከራውተሩ ጋር ኮኔክትድ የሆኑትን ዲቫይሶችን ዲስኮኔክትድ በማድረግ በአንድ ስልክ ብቻ ነው ቴስት ማድረግ ያለብን ማለት ነው። እና እኛ ከጠየቅነው ስፒድ በታች በጣም የወረደ ከሆነ ያ ስፒድ እየደረሰን አይደለም ማለት ነው። ያ ደግሞ ኢንተርኔታችንን ወይም ደግሞ ስፒዱን አፌክት ስለሚያደርግብን ወይ 994 ላይ ደውለን ማስመዝገብ አለብን ወይ ድርጅቱ ቴክኒሻል ልኮልን ቼክ እንዲያስደርግልን ማድረግ አለብን ማለት ነው። ያ የምናደርገው እንዴት ነው? በአንድ ዲቫይስ ብቻ ኮኔክት አድርገን ስፒዱን ቼክ ማድረግ አለብን ማለት ነው። ስለተከታተላችሁኝ በጣም ነው የማመሰግነው። ሀሳብ አስተያየት ኮሜንት ላይ ታስቀምጡልኝ ትችላላችሁ። ሰብስክራይብ ማድረግን እንዳይረሳ። አመሰግናለሁ።